ይሄ ጠቅላይ ሚኒስትር ነው የሚሉት እብድ ሰውዬ ሰሞኑን የተናገረውን ነገር ሰምቻለሁ። ከተወሰኑ ኃይሎች ጋር ንግግር ጀምረናል፣ ድርድር ጀምረናል። ይሄኛ ፕሮጀክት አይደል። እኔና እኔ የምመራው ኃይል እኔና ጓደኞቼ የምናውቀው ነገር የለም። እስከዚህ ቅጽበት ከአንድም መንግስታዊ ኃይል ጋር ወይም ከአንድ መንግስት ውስጥ ካለ ግለሰብ ጋር እንኳን ስለ ድርድር ተነጋግረን አናውቅም። ይቻላል ብለን ማናምን ማስረሻ ሰጠ እነ ኮሎኔል ሙሐባን እየሸወደ እስክንድርን እየሸወደ ነው የቆየው። ማስረሻ ምንም ጥርጥር 100% ብልጽግና ነበር። እኔ አይደለም ማንም ነው የሚያውቀው። የብልጽግና ሰዎችም ያውቁታል። መጥፎ ነገር ባለፈው በድሮን ጭምር ለጥቂት ድኗል። እሱ ያሰማራቸው ድሮች ነበር መረጃ ሰጥቶ ትልልቅ የአማራ ፋኖ ኃይሎችን ማመራሮችን ጭምር ለማስመታት ራሳቸው መግለጫቸው ይሰጡት ይሆናል ወደፊት። እና ተመስገን ጥሩነህ በደንብ አደራጅቶ በጀቶ ይሄ አለ። ጎንደር አካባቢም አለ። በጊዜ ይወጣሉ እነሱ በጎንደር አካባቢም ያሉ አሉ። ዝናሽ ታያቸው ሚሊዮን ገንዘቦችን የበተነች በጣም በርካታ ገንዘብ የበተነች እዛ ያደራጀቸው እንትን አለ። የፋኖን የመከፋፈል በገንዘብ በመናምን የመከፋፈል ስራ ማለት ነው። እሱ አለችበት እና ይመጣሉ እነሱ እና አስረስ ማለት እንደነገርኳቸው የሰፈር ልጆች ናቸው። የሰፈር ልጆች ወደ መርጦ ለማርያም በደንብ የሚተዋወቁ በቤተሰብ በአካል የሚተዋወቁ ናቸው። ተመክሮ እምቢ ብሎ ነው የብልጽግና እንትን ስለሆነና በባህሪም የታጋይነት ባህሪ የለውም። የምታውቁት ነው። ብዙ ሰው የሚያውቀው ማለት ነው። እንደ መጠጣት፣ መቃም፣ ከሴት ጋር ወዲያ ወዲህ እንትን ማድረግ የታጋይ ባህሪ አይደለም። በረሃ ላይ ሆኖ ይህን ሁላ አኩመሌት የሚያደርግ ታጋይ የለም እና የሚታገስ የትግል መርህም የለም። እንዲሁ በደንብ ታግሰውት ነው የመጡት እስከዛሬ ረጅም ጊዜ ማለት ነው። እና ይሄን የታጋይ ባህሪ ያልተላበሰ ፋኖ እየጠራ አሁን ሁሉም ጠራርጎ እያስወጣቸው ነው። እና ይሄ አንዱ ማወቀስ ካለበት እስክንድር ነው። እስክንድር የተበላሹ ምናምን ሰዎችን እያቀፈ ነው የመጣው 2 ዓመት ሙሉ አይ ነው ብዙ ሰው እስክንድር ታላቁ እስክንድር የምናምን እስክንድር ምናምን እያሉ ዝም ብሎ ይሄን እንዲህ ስትላቸው ደስ የማይላቸው ሰዎች ይኖራሉ አሉ። ግን በትንሽ ፖለቲካ ልዩነት እኔ ከእንትና ስራ አልገባም እኔ እንትና ስራ አልገባም እያሉ የሸዋ ሁለት አይነት ወንድር ምናምን ሲፈጠር አንደኛው ዘግይቶ መግባቱ ላይ ቀር አሁን ገብቷል። ኦልሬዲ እንደሰማነው ገብቷል፣ ወደ እነ ዘመነ ገብቷል። ግን ይሄን ወደዚህ ለመግባት ረጅም ጊዜ ነው የወሰደበት። እነማንን ይዞ እነ ማስረሻ ሰጠን ይዞ የብልጽግና በቀጥታ ፋይናንስ የሚደረጉ ስፖንሰር የሚደረጉ ሙሉ ወጪያቸው ሙሉ ነገራቸውን ተሸፋፍኖ የሚሄዱ አንድም ቀን ትግል አድርጎ የማያውቁ አንድም ቀን ጦርነት አካባቢ ታይቶ የማያውቁ ሰዎች በአማራ ፋኖ ስም አቅፎ እንደዚህ አይነት ይዞ ሲሄድ ነበር። ከዚህ በፊት ካልሰማችሁ ምን ብሎ እንደነበር ትግል ላይ ሆኖ ማለት ዩኒፎርም ለብሶ የመከላከያ ዩኒፎርም ለብሶ ማለት የተናገረው አንዴ ለማስታወስ ያክል አዲስ ነገር ብዙ አይደለም። ኒውስ ወርዚ የሆነበት አይ ዛራ ሚዲያ ኒውስ ወርዚ አይደለም፣ በእውነት ነው። እንከታተለው ነበር። ለማን ነው የሚያገለግለው? በፋኖ ስም ስንት የተደራጀ ጫካ ውስጥ ገብቶ በብልጽግና የመከላከያ ዩኒፎርም ለብሶ ቂቅ ብሎ መግለጫ የሚሰጥ ፋኖ የትም ሀገር የለም። እኛ የሻዕቢያ ተላላኪ አይደለንም፣ የህወሓት ተላላኪ አይደለንም ብሎ የተሰጠውን ኃላፊነት ወደ ሌላ የሚያላክክ ፋኖ ታይቶ አይታወቅም። በድሮ ፕሮፓጋንዳ እንኳን በአግባቡ እንኳን ብልጽግና አልሰራውም። ኤኒዌይ ይሄን በተመለከተ ማስረሻ ሰጠ ብዙ ሰው ፋኖ አካባቢ ያሉት ያውቁታል። ይሄ ሲንከራተት የነበረ 2 ዓመት ከምናምን ሲንከራተት እንዲሁ ቀን ሲጥለው ነው እንጂ የአካባቢው ሰዎች ናቸው። አስረስ ማረ ጎረቤቱ ነው። መጦር ለማርያም ጎረቤቶች ነበር። አንድ ቤት ናቸው። ቤተሰብ እንደ ቤተሰብ ከዘመነ ካሴ እንደ ቤተሰብ ጭምር ናቸው። መክረውት በጣም ብዙ ምክር ተሰጥቶት ሙሐባን እየሸወደ እስክንድርን እየሸወደ እዚህ ይደርሷል። እና የፋኖ መግለጫ መጀመሪያ ተመካሽ በሱ ብንጀምር ፋኖ መግለጫ ወጣበት። እኛ 2 የአማራ ፋኖ ድርጅት የስራ አስፈጻሚ ኮሚቴ አባላት ታግዷል ነው የሚለው አርዕስቱ። ህዳር 20 ትላንት የወጣ መግለጫ ነው። አንደኛው ማስረሻ ሰጠ ነው። ሁለተኛ መስፍን አባተ ወይም መስፍን ከፈለኝ ነው አግጃቸዋለሁ ብሏል። ይሄን ያገርኩበት ምክንያት ደግሞ ከህዝብና ከአባላት በተደጋጋሚ በመጣ አቤቱታዎችና በተደረገው ማጣራት መታገዳቸው ገልጿል። ትላንት ነው ይሄ መግለጫ ያወጣው መታገዳቸው ላይ ገለጸው። በዛም ሲከራተት ነበር። አንዴ ሸዋ
ይመጣል። ከዛ ጎንደር ይላል። ከጎንደር ወደ ጎጃም አካባቢ ከጎጃም ሙሉ በሙሉ ተጠራርጎ ወጣ። ከጎጃም ተጠራርጎ ወጥቶ ወደ ሙሐባ አካባቢ መጠጊያ አድርጎት ነበር፣ ወደ ወሎ አካባቢ። አሁን እጅ ሊሰጥ ነው በቃ ተብሎ በስልክ ተደራድሮ ልንወስደው ነው ምናምን እያሉ ስራው ጨርሶ ነው። ባጭር ቋንቋ እጅ ይሰጣል የተባለ ቦታ ከለላ የሚባል ወረዳ ቆስቄ ቀበሌ ከለላ ወረዳ ነው። እዛ ተደራድሮ እዚህ መታችሁ ሰዱኝ ያለው ለብልጽግና። ምንም እዚህ መታችሁ ሰዱኝ ማለትም አይጠበቅበትም ነበር ማስረሻ። ይሄ የአማራ ፋኖ ትግል እየጠራ ወደ መሰረቱ እየገባ እንደሆነ አንደኛው ማሳያ ይሄ ነው። የዛሬ 1 ዓመት የአማራ ፋኖ ኃይሎችን ላለመከፋፈል ምን እዚህ ውስጥ ኮንትሪቢዩት አናደርግ በሚል ነው እንጂ ልክ እንደ አንዳንዶቹ ሚዲያ ላይ መጥተው አንዱን አንጋሽ አንዱን ወቃሽ ሲያርጓቸው እንደነበሩ እዛ ውስጥ አንገባም ብለን ነው እንጂ ማስረሻ ዘጠ ብልጽግና ነው። የተመስገን ጥሩነህ ልጅ ነው። ተመስገን ጥሩነህ በትግራይ ጦርነት ጊዜ ልብስ አልብሰው ዩኒፎርም መከላከያ ዩኒፎርም አስለብሰው ወደ ደሴ አካባቢ ዘምቶ ነበር፣ አዘምቶት ነበር። እና አሁን እጅ ሰጠ ለብልጽግና የሚለው ከየት መጣ ሲባል አንደኛ በአማራ ክልል ያልሰማችሁ ከሆናችሁ ማለት ነው፣ በተለይ የአማራ ኃይሎች ትግል ለማትከታተሉ ተመልካቾች በየወረዳው በየዞኑ የነበረ የታጠቀ ሰራዊት የነበረው ዝም ብሎ መሳሪያ እየገዛ ምናምን እየገዛ በዚህ አካባቢ ልዩ የዚች ወረዳ ፋኖ አይነት የነበረው ሙሉ በሙሉ እንደዚህ አይነት አደረጃጀት ሙሉ በሙሉ ዲስማንትል አድርገው ወደ አንድ ሴንትራላይዝ የሆነ ሰራዊት አምጥተውታል። ሙሉ በሙሉ ወደ አንድ እየመጣ ያለው እንታውቁት። የእነ እስክንድር ብዙ ጊዜ ወሎ ሸዋ አካባቢ ብዙ እንትን ነበር። አሁን ሙሉ በሙሉ ገብቷል። እነ መከታው ምናምን በሙሉ ወደ አንድ ስር ወደ እነ ዘመነ ካሴ ስር መጥቷል። መሪያችን ማን ነው በሚለው ሁሉም ኮንሰንሰስ ላይ ደርሷል። እና በየወረዳው የነበረው አስተላለፍ ተበታትኖ የነበረው እሱን ሴንትራላይዝ አድርገውታል። እዚህ ላይ አሁን መሀል አዳሪ ነኝ መሀል እዚህ አካባቢ ነኝ የሚል ካለ ዋጋ የለውም። በቀጥታው በጊዜው ነው ወደ መጣበት ወደ ቤቱ የሚሄደው ልክ እንደ ማስረሻ ማለት ነው። እና ከዚህ በፊት ስብሰባ ረግጦ ወጥቶ ነበር። ስብሰባ ረግጦ መከላከያ ዩኒፎርም ለብሶ የምታስታውሱት አንድ ቪዲዮ አለኝ ምናምን መከላከያ ዩኒፎርም ለብሶ መግለጫ ሰጥቶ ከወያኔ ጋር ሆነን ትግል አንጀምርም፣ ልክ ማለት አማራ ፋኖ ነው ተላላኪ ነው ለማለት ማለት ነው። እሱ 2 ዓመት ሙሉ እዛ እየማቀቀ ብልጽግና የሚናገረውን የሻዕቢያ ተላላኪ ነው የኤርትራ ተላላኪ ነው የሚለውን እሱን እያስተጋባ ነበር ዩኒፎርም ለብሶ። ይሄ ምንድን ነው የሚሰራው? የት አካባቢ ነው ትግል የሚሳተፈው ብትሉ 10 ሰው በስሩ የለውም። 10 ፋኖ የሚባል እጁ ላይ አልነበረም። ለህይወቱ ብቻ ህይወቱ ስለሚሰጋ ከጎንደር ወደ ጎጃም ሙሉ በሙሉ ተጠራርጎ አወጡት። ከዛ የት አካባቢ ነበር ጊዜው የቆየው? ወደ ወሎና ወደ ሸዋ አካባቢ። በቅርብ የምናውቀው ኢህአዴግ አልፏል። ና ሌትስ ካም ሂር። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ የዛሬ ብልጽግና በቀድሞው ኢህአዴግ ጊዜ የራሳችንን ቤት ሰርተን ግን የመሬት ባለቤትነቱን እንትን ሳይቀየር እዛ ላይ እንትን እያለን ባለንበት ያለንን ጥሪት በሙሉ አውጥቼ የሰራሁትን ቤት በ30 ደቂቃ ያባረረኝ መንግስት ነው። ኦኬ የዛሬ ብልጽግና ሶ በግለሰባዊ ጉዳትና ጥቅም ስሌት ባሰላው አሁንም ላመነዥግ የምችለው የቂም ቁርሾ መነሻ አያንሰኝም፣ አያጥረኝም። ኖ ካስተዳደጌም ለአቅመ ፖለቲካ ደርሼም ደግሞ ሳውቅ የገባኝ ከነዚህ በላይ የሚሄዱ ነገሮች ለአዎ ተጠቃሚ ነኝ። አዎ ለምን ኢትዮጵያ የምላት አገር ትቀጥልልኛለች። ቢያንስ ለጥሩ ፍቺ እንኳን ፍቺውን ሊያካሂድ የሚችል አንድ ስርዓት ያለው የተዋቀረ አስተዳደር ይኖራል። ከዚህ አልፈህ ካላየ ግን እዚቹ ላይ ቂም በቀለኛነትን ከግለሰባዊ ጥቅም በላይ ስላዩት እንጂ እርሶ ህጋዊ ሆነው ብልጽግና በቀለኛ ስለሆነ ነው በ30 ደቂቃ እርምጃ ወሰደ? ኖ ለምሳሌ ማለት ነው። በቀለኛ ሆኖም ላይሆን ይችላል። ግን ያችን ቀዳዳ ተጠቀመ በአቋም አስተላለፍህ እንደዛ ነው የሚል ግምቶች ሊኖሩ ይችላሉ። ና እኔን አንድ አድቫንቴጅ የሰጠኝ ምንድን ነው? ወንበር አልፈልግም።
ቢበዛ እኔ መሆን የምፈልገው ነው የሚወጣም የሚወርድም የሚያገኘኝ ቦታ ጋር በሆንድ ነው የምመርጠው። እኔ ለመውጣቱ ችግር ምንም ደንታም የለኝም ፍላጎትም የለኝም። ምናልባት አንዳንድ ወንድሞቼን ደሞም ተገቢም ነው ፖለቲካ እኔ የምልህ ለጽድቅ አይደለም ለስልጣን ነው። ግን ደግሞ እንዳው ቅጭቅጩን እንነጋገር ከተባለ ነው የምልህ ትላንትና ይሄንን አቋም የነበራቸው ሰዎች ዛሬ ላይ ጠቅላይ ሚኒስትር አብይ ስላነሱት ሻራክሱት ወይም እንትን ሲሉት ቆም ብዬ ወይ ወዳጄ ምን አለበት እላለሁ። ናው አሰብም እኮ የግዴታ አሰብም እኮ ላይሆን ይችላል፣ ሌላም ቦታ ሊሆን ይችላል። ከኤርትራ ጋር እኮ ጦርነት ለመግባት አሰብ ምክንያት ይሆናል ብዬ አላሰብም። እኔ ሌላ በቂ ምክንያቶች አሉ። ኢትዮጵያን የማተራመስ ኢትዮጵያ ላይ እነሳለሁ የሚልን የውስጥም የውጭም ኃይል እጅ ይዞ ተንጠላጥሎ ደግፎ የማስኬድ እንትኖች አሉ እኮ። የአልጀር ስምምነትን እኮ ኢትዮጵያ ያከበረችውን ያህል ከኤርትራ የሚጠበቅ ማክበር እኮ የለም። ለምሳሌ ይሰመር እንደገና አሁን ብንል በዛው መሰረት ተቀበልኩት ባለችው መሰረት እኮ ወደ እሷ እኮ ወደኛ መምጣት ያለባቸው ግዛቶች እሷ መሀል ጋር ያሉ አሉ እኮ እንደነ ጾረና አካባቢ ምናምን ወዘተርፈ አሉ እኮ። በቂ ምክንያቶች አሉ። የኢትዮጵያ መሻት ግን ይሄንን መፈለግ ግን እሱ ነገር ግን አሁን ቫሊድ መሆን የሚችልበት እድል አለ። ምናልባት የህግ ሰዎች እሱ ላይ እንትን ምክንያቱም በህጉ ረገድ ብዙ እውቀት የለኝም። ግን እንደ ፖለቲካ ተመልካች ያንን ምክንያቶች በቂ አሉ። ገብቶሃል? አሰብ የእግረ መንገድ ዋንጫ ነው ሊሆን የሚችለው ከሆነ ካስፈለገም እንጂ ሌሎችም አሉ እና ሁሉም እኮ በአስፈላጊነቱ ይስማማና እንዴት የሚል ነው። እንዴት የሚለውን ይሄ መንግስት ደጋግሞ እኮ ግልጽ ጠቅላይ ሚኒስትሩ እኔ እንጃ በጦርነት ተመራጭ አማራጭ እሱ አይደለም ይላሉ። ግን ደግሞ ዝግጅት ምናምን ይደረጋል። አዎ ይደረጋል። ዝግጁ ሆነህ ካልተገኘ የነገርኩህ አካባቢ ነው ይሄ አካባቢ